ይህንን መጽሔት እያነበብኩኝ አንድ ትልቅ የሆነውን መልእክት ዋጥኩኝ። ይህንን የዋጥኩትን መልእክት ለእናንተ ትንሽ ሊተንፍስላችሁ አንድ ደቂቃ ብቻ ካላችሁ ለሌሎችም እንዲደርስ ሪፖስትና ኮፕሊንክ እያደረጋችሁ ስሙ። አንድ የወንጌል አርበኛ የሆኑ አባባ ኤካሶ የሚባሉ ሰው በቆሙበት መድረክ ሁሉ ኢየሩሳሌምን የበተነ እግዚአብሔር እንዲሁ ይበትናችሁ ብሎ ይናገራሉ አለ። ለምንድን ነው እንዲህ ያሉ ብላችሁ ጥያቄ ውስጥ ከገባችሁ መልካም ነው። ወደ መልሳችሁ እንምጣ። ጌታ ኢየሱስ ሞትን ድል አድርጎ ከተነሳ በኋላ በዚህ ዓለም ላይ 40 ቀን እየተመላለሰ ቆይቷል። በዛ በቆያበት ወቅት ሐዋርያቶችን አንድ ነገርን አስጠንቅቋል። ምን ብሎ ነው ያስጠነቀቀ? ኃይልን ሳትቀበሉ ከኢየሩሳሌም አትውጡ የሚሉን። ሐዋርያቶችም ይህንን ትልቅ ቁም ነገርን ይዞ በኢየሩሳሌም ላይ እየተጠባበቁ ቆዩ። በዓለ ሃምሳ በተባለ ቀን መንፈስ ቅዱስ ወረደባቸው። ሁሉም በልሳንና በልዩ ልዩ ቋንቋ መናገር ጀመሩ ይላል። ከዛ በኋላ ሐዋርያት ሥራ ምዕራፍ 2ንም ምዕራፍ 3ንም ምዕራፍ 4ንም ምዕራፍ 5ንም እንደው ምዕራፍ 6ንም እዛ ኢየሩሳሌም ላይ እንደቆዩ የእግዚአብሔር ቃል ይናገራል። ከቀናት ሁሉ አንድ ቀን በኢየሩሳሌም በሚያገለግሉ አገልግሎታቸው ላይ አይሁድ በመብል ምክንያት አንጎራጎሩባቸው የሚል ቃል አለ። ከዛ በኋላ እኛ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ ነገር አይደለም ብሎ 7 ሰዎችን ከመካከላቸው መርጦ እንዲያመጡ አደረጉ። እነኝህን 7 ሰዎችን ዲያቆናት አድርጎ ሾሙ ይላል። ከነዚህ ከሰባቱም አንዱ እስጢፋኖስ ነበር። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝብ ሁሉ ፊት ድንቅንና ታላቅ ምልክትን ማድረግ ጀመረ። በሱ ላይም ብዙ የሐሰት ክስ አቀረቡና በድንጋይ መውገር ጀመሩ። በድንጋይም ወግሮ እስጢፋኖስን ገደሉ ይላል። እስጢፋኖስን ከገደሉ በኋላ እስጢፋኖስ ከተገደለ በኋላ በኢየሩሳሌም ላይ ታላቅ ስደት ሆና ሁሉም ተበተኑ ይላል። ከተበተኑ በኋላ ሁሉም በየስፍራ ወንጌልን መስበክ ጀመሩ። በሰማርያ፣ በይሁዳ፣ በኢየሩሳሌም እስከ ምድር ዳርቻ ምስክሮቼ ትሆናላችሁ የተባለለት ቃል መፈጸም ጀመረ። ስለዚህ ዛሬም እንዲህ ብዬ ሊባርካችሁ ወደ ዓላማ የሚገፋ ወደ ክብር የሚገፋ ችግር ይምጣባችሁ። እኚህ አባባ ኤካሶ ኢየሩሳሌምን የበተነ እግዚአብሔር እንዲሁ ይበትናችሁ ብሎ የሚናገሩ በበገናና በማሲንቆ በተለያዩ በሙዚቃ መሳሪያዎች እየዘለለን እያመለከን ብቻ እንዳንኖር ዋና ዓላማችን እንድንፈጽም ወደ ሰማርያ፣ ወደ ኢየሩሳሌም፣ ወደ ይሁዳ እስከ ምድር ዳርቻ እንዲሄዱና ወንጌል እንዲሰብኩ ያደረጋ የመጣባቸው ስደት ነው። እስጢፋኖስ መሞቱ ነው። ስለዚህ እኛንም ካለንበት ተነስተን ወንጌል እንድናወራ የሚያደርግ ችግር ይምጣብን። ይሄን ትልቅ መልእክት የወደዳችሁት ሼርና ኮፕሊንክ ሪፖስት እያደረጋችሁ ለብዙዎች አድርሱት። ወደ ዓላማና ወደ ክብር የሚያደርስ ስደት ይምጣብን።